እንደዚህ ጨለማ ሲሆን እነዚህ መብራቶቹ በጣም ነው ቦግ የሚሉት። አሁን ራሱ ትንሽ ቦግ ያሉ ናቸው እዛ ጋር መብራቶች። በዚህ ሰዓት መብራት የለም። በቃ እዚህ ውስጥ በጣም ነው የምጠራጠረው። የሆነ ነገር ያለ ይመስለኛል። የሆነ ሰው ተደብቆ አድፍተ ይጠብቅ። በእንደዚህ በኩል ሲሄድ የሆነ አለ አይደል የሚተኛው እሷ ባጠገቡ እልፍ ካልኩ የሆነ በቃ እኔም ብቻ አይደለም በቃ ሰው ባጠገቡ እልፍ ካለ ይሰደባል። አንድ ቀን ማለት ነው ተደርድረን እየሄድን እያንዳንዳችንን በስድብ በብልግና ስድብ ጥርግርግ ያደረገ ነው። በቃ ግን ደግነቱ ማንም ዞር ብሎ አላየውም። በቃ ሁላችንም እየተሰደብን ሀቤን እያልን